ትከዳቸዋለህ ተቀበላለህ እኔ እነሱን ሐሳብ ገንዘብ አልቀበልም ምን ሊያደርግልኝ አሁን ሳልበላ በሞትስ አልቀበልም ብዙ እንትን ከምባታ አዲያዎች አሉ አንድ መኪና ነው ድሊቦ ያቆማችሁበት ቦታውን አቆመው ነው የመጡት አልቀበልም አረባኮ ስለዚህ ዘር የሚበቃ ነው ያመጣልህ ባኮ ይሄ ለምንድን ነው በዚህ ድምሁ እንደዚህ የሚሆኑት ምንም እናንተ ገንዘብ ለራሳችሁ ማጥፋ ይሆናችሁ አልቀበልም ብዬ እንደው በስብሰባ ላይ ከለሩ ከኛ የተለየ በመሆኑ ሰው ግርግር ይያለ ነው ሌላ ክርስቲያን አለ እዚህ ፍተር ይኑጣ አልኳቸው አለ ወይ አለ ክርስቲያን አለ አዎ አለ አንድ ማሩግ ሴት የነበሩ አለ ግዛውና ተሸጉት ፈርሞ የለም እኔ በማን ቤተ መቅደስ ቤተ ክርስቲያኑ የህዝብ ክርስቲያን ነው እዚህ ለክችግር ፈርም ያለው እኔ አሁን ቦን አንድ ሁለት አሁን አለ አስረስ የሚባል አንድ ሲሳይ የሚባል ሁለት መምህራኖች ለጊዜው ተቀጥረው ፍተር የነበሩ እንውጣ አልኳቸው እሺ አለ ተባባል ተነስተን ዲሌቦ ጋር ቆመዋል በኋላ ግን ፈረንጁ ጠራኝና ሁሉም አለ ልጆቹም አሉ ጠራኝና በሉ እንግዲህ ያሰናብቱኝ አሁን ሌባ አሸግረናል በሌላ ጊዜ እንመለሳለን እንቢ ብለውናል እኔ መቼ ፈለኳችሁ አልፈልጋችሁም እግዚአብሔር ያውቀዋል ሂዱ አልኩ ከዛ ወዲህ የቤተ ክርስቲያን የሆነት እነሱ ሄዱ በኋላ የአረቅት ህዝበ ክርስቲያን እንዲህ ጴንጤ ሊሰራበት ነው የሚባለው ሰምተው እኔ ገታቦቱ ወረዳውን ሁሉ ይፈልገኝ ነበር አንድ ጊዜ አዳብል ይያለ ሁሉም ይፈልገኝ ነበር ወረዳም መላለስ ነበር ከቤተ ክህነቱ 11 ቤተ መቅደስ በዚህ በጉመራ አለ ሲጠሩኝ እኔ አንዳንድ ጊዜ ስቆጣ እኔ አባቶቼ እኔ ያን ጊዜ ድቁና ነው እንጂ ቀደሱት በቅስና አልቀደስኩም ታቦቱ እኔ ጋር የለም እያልኩ እንደዚህ መልስ ነበር ኮሳና ብፁዕ አባታችን መልከጼዴቅ ማለፉ እሳቸው ይሄ ልጅ ተማሪ ነበር ትንሽ ተማሪ ነበር እዛ ፍተሬ ሲማር እንደዚህ ደረቅ ሚካኤል የሚባል ቦታውን የሚያሳየን ብሎ ለሱ ምናምን የደብተር ሰጥቶት አባብሎ ተነስቶ ይዞ መጣ እዛ ፍተሬ የሚባል እዛ ስንዴ አይደ ነበር ባለ ምንድነው ፈለከኝ በምንድነው ብፁዕ አባታችን ልከውኛል በምን በአንድ ግለሰብ ታቦት መቀመጡ አይቻልም እንዲዳበል ብለዋል ብፁዕ አባታችን ይሄን ቦታ መቻዩትና ነው የታውቀውታል መቻይተውት ነው እኔስ ጋር ታቦቱ ማነግራቸው እርሱ ምን ያደርግልሃል እንቅስፈት ነው እሱ ይዞህን በሚቀመጡ ብሎ ወተወተኝ ሂድኔ አጥፋኝ ሂድ አንተ እንትን የመጣህበትን ብዬ እሱን ማሰናብቻለሁ ደግሞ እንደገና ሌባ ገዝተው አምጥተውልኝ በ88 ዓመተ ምህረት ሌባ ካጋሩ ከሚባል ሀገር የዚሁ ሰው ተወላጅ ነው አምጥቶ አንድ መምህራኖች አሁንም አሉ ጀምቦሮ የሚባል ፈቀደ ጎሳ የሚባል ተሾመ ጎሳ የሚባል እዚህ የሱን ቤት እልፍኛ እዚህ አምጪውን ቤት እልፍኝ ተከራይተው እዛ ተቀምጠው ነበር የስልጥኛ አውቁም ሲሉ በስልጥኛ ሲናገሩ ምን ጊዜ ነው የሚወጣው ምን ጊዜ ነው የሚገባው እሷ ምናምን ለቡና ብላ ምናምን እንትን ጠላ ምናምን ተጠምቀ ነበር ባለቤቴ ሰውየው እየመጣ ይጠጣ ነበር እንደዚህ ያለ በጠላ ገብተን እናፈናዋለን ብለው ሲማከሩ ሰምቶ መቶ ተጠንቀቁ ቤታችሁ ሰው መጥቶላችኋል ብሎ ለሷ ጠቁሞ ነገራት እኔ የለሁም ነበር ስመጣ ግዛው ሰው መጥቷል አሉ ስሙም በክብር ዘንዶን አሸንፏል ስሙም በክብር ጽፏል የፊቱን ሳስታውስ ያው ውሾችም ነበሩ አራት ውሾች ነበሩኝ በዛ ምክንያት ያው ኩተሌ ገባ ሁለት ጊዜ መጣለች እሷ ሶስት ጊዜ አንደኛው ተከናንቧል አለች በመሳሪያ ነው የመጡት በኋላ መሸኔም ኩተሌ ውይ ፍርድ ሸንጎነኝ ውይ መጣው በኋላ ጋዝ ናፍጣ ነው የሚበራው ጊዜ እሷ ፈርታ ናፍጣ አሁን መሳሪያ የለም አንቺ ዝም ብለሽ ተኝ ብላት እሷ የቆጮ የሚቆረጥበት ጎራዴ አለ እሱን ይዛ ቁጭ አለች እኔ ዝም ብዬ ተኛው ውሾቹ ሲቃጠሉ እነሱ መተው እዚህ ባህር ዛፍ ጋር ሰፍረው ጫታቸው ምናቸውን ዝናብ ማካፍቶ ነበር አው ውሾቹም ኃይለኞች ውሾች ነበሩ ውሾቹም እንትን ሲሉ ነጋባቸው ተነስተው ጥለው ሄደዋል በዚህ ፈታኝ ሁኔታ ውስጥ ግን የሚያስገርሙ የሃይማኖት መቻቻሎችና በጋራ ተደጋግፎ አብሮ በፍቅር የመኖር ነባራዊ ሁኔታዎች ስለመኖራቸውም ይነገራል አገሩ ግን አካባቢው ይወደዋል ታቦቱ አካባቢው በጣም ነው የሚያምርበት በረዱ አይወርድም አካባቢው ብሌላውን ሲያጠፋ እሸት እዚህ ነው መተው የሚበሉት ሰይድና ሚካኤል ካለ ምንም የለብን ይያል ነው አካባቢው ምንም ካውን ተጽዕኖ የሚያመጣው የለም እንደ ውጪ አንዳንድ ባለጌዎች ይተፈሩት እንጂ ከውጪ አካባቢው ሁሉም አሁን 14 ቆጣሪ ነው ያለው ለሙስሊሙ እዚህ ውስጥ በ14 ቆጣሪ ነው የሚጠቀሙት ለቤተ ክርስቲያን በመጣበት 14 ቆጣሪ ገብቶላቸዋል ያው አካባቢው ሁሉ ብርሃን ነው
እድሜ ለሚካኤል አሁን ዘበኛ የለውም ቤተክርስቲያኑ ዘመኞቹም እኛን የምንጠብቀው ዝም ብለተኛ ከእንግዲህ ይበቃል ብለውኝ አንድ ነው ዛው ቃሉና ተስፋዬ ዘበኛ ምንም የለውም እንዲሁ ነው ቤተክርስቲያኑ ያለው አባት አቶ ግዛው ወርቅነህ ይህንን ታሪካዊ ዳራ የሚከታተሉ የኦርቶዶክስ እምነት ተከታይ የሆኑ ክርስቲያኖች ቤተክርስቲያኗን ካለችበት ችግር በመታደግና ጠፍታ እንዳትቀርም ጭምር የራሳቸውን ድጋፍ በማድረግ ከችግሯ እንዲታደጓት መልእክታቸውንም አስተላልፈዋል። እኔ መልእክትም አስተላልፈው መቼም ለቤተክርስቲያን አባቱም እናቱም ክርስቶስ በክርስቲያን ነው ጠባቂውም በክርስቲያን ነው ያው ካህናት መቼም ደሞዝ ከሌለው አይሰራም ቤተክርስቲያኑ ይዘጋል አሁን ስለዚህ ማደራው የህዝበ ክርስቲያን ስለሆነ አደራ ይሄን ቤተክርስቲያን አደራው በህዝበ ክርስቲያን እንዲጠበቅና በቤተክርስቲያን እንዲገለገል እና ቤተክርስቲያኑ ደግሞ ይፈርሷል የሆነት ባዶ ቤት ነው ያለው ይሄ መቃኞ የተሰራችው የምትታየው መቃኞ ይኸው አልተሰራም ይሄን ያህል ዘመን ሲኖር አሁን ዛሬ አዲስ እንኳን በቅርቡ የተጀመሩት ቤተክርስቲያኑ በህንጻ ተሰርተዋል እኔ ችግሬ መቼም ምስጋና ይድረሰው ልጆች አሉኝ ይኸው በክርስቲያኑ የሆነት ምንም አይዞህ ይለኛል ምንም ችግር የለብኝም እኔ ህዝበ ክርስቲያን ነው ችግሬ ህዝበ ክርስቲያን ነው እኔ ችግሬ እንጂ ሌላ ችግር የለብኝም ህዝበ ክርስቲያኑ ነው የምፈልገው እኔ ከእንግዲህ መበላትም ግማሽ እንጀራ ነች አንድ ምስም ለዓመት ይበቃኛል ሌላ ችግር የለብኝም ብቻ ህዝበ ክርስቲያን ነው የሚቸግረኝ ሳለው ድረስ አሁን 94 ዓመቴ ነው በ1918 ዓመተ ምህረት ነው የተወለድኩት የና ዘመን ይያለው እንግዲህ ወዲህ እግዚአብሔር የተመሰገነ ተራካቢ ማለት ህዝበ ክርስቲያን ነው ቤተክርስቲያን ነው የው ዙሪያው የሆነስ የምታዩት የው ልጆችም የው እንደዚህ ነው የምታዩት ስለዚህ ቤተክርስቲያኑ አደራው የህዝበ ክርስቲያን ነው ሌላ ማስተላለፈው ነገር የለኝም እኔ ምንም ከህዝበ ክርስቲያኑ የምፈልገው ብቻ ህዝበ ክርስቲያን እየመጣ አይዞህ እያለ እስከጊዜው ድረስ እንዲረዳኝና እንዲደግፈኝ እስከጊዜ ሞቴ ድረስ በወቅቱ ለ19 ተከታታይ ዓመታት ጽላቱ በቤታቸው ተሸሽጎ በነበረበት ወቅት የነበሩ ፈተናዎችንና እየታዩ የነበሩ ታምራቶችንም ቤተሰቦቻቸው በዚህ መልኩ ይገልጹታል። ታምሩ የሱ ታምሩ እንትኑ ገድሉ አሳይቷል። ታንዴ ሁለት ጊዜ አሳይቷል። ታንዴ ሁለት እንዴት አሳየ? አንድ ጊዜ ያው ቤተሰቤን ነሞር ነው ለቅሶ ስንሄድ እናቴ ሞታ ለቅሶ ስንሄድ ቀብረነዋል። ቀብረን እኛ በሄድንበት ቦታ አሳዩ ብለው ልጆቻችንን ይገሉብናል ብለን ቀብረን ከነስተን ሄድን። አንድ ቀን አድረን እናቴንም ለቅሶ አዘንም እንትን ሳለን መጣን። ስንመጣ መቼም ዘው ቦታው ተቀመጠ ወደ 2 ወር ድረስ ተቀመጠ በኋላ አንድ ቀን እንደዚህ እንደተኛ በመኝታ ያያለን መስቀሉን ብንና ለኔ እንቅልፍ ይዞኛል ታለም ብሎ ቀሰቀሰ ምን ነው አልኩት አረ የሆነ ቀጭ ሰውዬ ቤቱን ሁሉ በፏርጎ በመብራት አበራ መስቀል ይዞ ታቦት ልብስ ለብሶ ራስጌ ቆመ ምን ነው ብለው አይ ፏርጎ በመብራት አበራ መስቀል ይዞ ታቦት ልብስ ለብሶ ራስጌ ቆመ ምን ነው ብለው አይ ከዛ ቦታ አውጣኝ እኔ ጥንት እንደተቀመጥኩ እኔ ራሴን ጠብቃለሁ ምንም ችግር የለም ከዛ ቦታ አውጣኝ ብሎ አለኝ መስቀሉን ይዞ ቆሞ አለ ሲለኝ ወይ አባ መስፈን ሚካኤል እኮ ነው አልኩ ከዛ በኋላ አወጣነው በሳጥን ማስቀመጥ ጀመረ ምናልባት ጽላቱ እዚህ አባታችን ቤት በተቀመጠበት ሰዓት ከጅማ ድረስ ቤተክርስቲያን ውስጥ ይኖራል እንወስዳለን ሰርቀን እንወስዳለን ብለው የመጡ ሻንጣ ይዘው ጭምር ሰርቀው ይዘው ለመሄድ የመጡ ነበሩ በአጋጣሚ ሰብራውም ሁሉ ገብተዋል መጀመሪያ የነበረችው አንተን ውስጥ ይሄኛው ቤተክርስቲያን ሳይሰራ በፊት ሰብራው ገብተው ምንም ነገር ሳያገኙ ቀርተው ብዙ ጥረት አድርገው ከዛ ሄደዋል ከዛም በኋላ ደግሞ ያው እንግዲህ ጽላቱ እዚህ ባለበት ሌሎች አካላቶች እኚህን አባት አስረን እነሱ ግዛው ያቀተናል ወይ አስረን እንወስዳለን ይሄን በሚል በማታ መተው ውሾች ግቢ ለመግባት ከልከለው ሁሉ እነዛን ሰዎች ያባረሩበት ሁኔታ
እና አባታችን ከእናታችን ጋራ ቤት ውስጥ ቁጭ ብሎ ባለበት ለሊቱን በሙሉ ዙሪያውን ሲዞሩና እነዛ ውሾች ግን ሊገቡ ካልከሏቸው ያው እንደተረፈ ነው ይሄንን አቃለሁኝ እኔ ደግሞ ያው ነፍስ ማወቅ ሲጀምር አንዳንድ ታሪካቶችን ፋዘር ከማዘር ተለይቶ ምሽግ ላይ የኖረ እንዳለ ያው ፋዘርም ደግሞ ያው እኛም ቤት ያው አይነግርም ነበር ኢንፎርም አያረገንም ነበር ኢቭን ራሱ እኛ ራሱ አናቅም ነበር ይሄን ታሪክ ማለት ነው ስለዚህ በዛን ምክንያት ይያለን ነፍስ ማወቅ ጀመርኩ መጠየቅ ጀመር ፋዘር ለምንድነው ውጪ ላይ እንደዚህ በዛን ምክንያት ይያለን ነፍስ ማወቅ ጀመርኩ መጠየቅ ጀመር ፋዘር ለምንድነው ውጪ ላይ እንደዚህ ያለ አንዳንድ ነገሮችን እየሰራ ያለው ምንድነው በምን ተቀይሞ ነው ስል ያው ማዘር አንዳንድ ነገሮችን አጫወተችኝ ከዛ በኋላ መጠርጠር ጀመርኩኝ ማወቅ ጀመርኩኝ ጭላቱ ቤት ውስጥ እንዳለ ማወቅ ጀመርኩኝ ከዛ በኋላ ያው አንድ ቀን ፋዘር የለም በእንግድነት እንትን ባለ በወጣበት ሰዓት ቤት ላይ አንዳንድ ነገሮች ተከሰቱ ያን ነገር ደግሞ ማዘር ደግሞ ይሄ ነገር ሳይወሰድ አይቀርም እና ምን ማድረግ ይሻለናል እኔ ማቀው ነገር የለም እንደዚህ ነገር ምክንያቱም ይሄን ነገር በሳጥን እንደተቀመጠ ነው ከምሽግ አውጥቶ በሳጥን አስቀምጦት ነበር ከዛ በኋላ ደግሞ እኔ ይሄን ታምር እንዴት አድርግቼ ነው እዚህ ቦታ ላይ እኔ መቅረብ የምችለው አረ ግዴለም ልጅ እግዚአብሔር ይወድን ያቃል ስትለኝ እንት ስልክ እንደመብረቅ ነው ወደሱ ጋር ስቀርብ ያበራው ማለት ነው ይሄ አንድ ትልቅ ታምር ነው ማለት ነው አንድ ቀን ደግሞ እንደዚሁ ለቅሶ ሂጃለሁ ትንሽ ወጣ ያለ ቦታ ሂጃለሁ ለቅሶ እንደሄድኩኝ አሁን ይሄ ትንሽ ልጅ ነው ሌላም ልጆች አሉ አሁን የሉም ወደ ክፍለ ሀገር ሄደዋል ወደ ማታ ጊዜ ነው እማዬ አሉኝ አቤት አልኳቸው አረ የሆነ ሰው ያው የዚህ ሰፈር ሰው ሊሆን ቤተሰብም ሊሆን ይችላል አረ ጓዳ ውስጥ ገብተው ነበር አለ እንዴ ብለው እንደዚህ እሱ የለም ወጣሏል የለም እንደውም አላዳር አለ እንዴ ብለው እንደዚህ እሱ የለም ወጣ ብሏል የለም እንደውም አላዳሩ ነው ሄደው ሲለኝ እኔም በጣም ጨነቀኝ እዛ ጊዜ በኩራዝ ነው የምንጠቀመው በጣም ተጨናነቅ በቃ መሆነው ነገር ግራ ገባኝ እንዴት ሊሆን ነው እንዴትስ ምንና አውቄ ማውቅ ነገር የለም እንዴት ሊሆን በየል ልጅ አስቸገርኩት ይሰማ አስቸግሬው በቃ እስቲ ባክ አልባሳት በሳጥን ሙሉ አስቀምጧል አልባሳቱን ሁሉ የታቦቱን ልብስ ሁሉ እንግዲህ ምንም እናውቅ ነገር አለ ምን ነግረው ከሰፈር ምን ነግረው ሰው የለ ምን ይል እንዴትንስ እህል በልቼ ውሃ ጠጥቼ እዚህ ቤት ውስጥ እንዴት ታላቅ እንዴት አድራለሁ ሰይፉ ብለው እንግዲህንም ማገኝ ማውቀው ነገር የለ በልንግዳ ይሄ አልባሳቱን እዚህ ሳጥን እንዳለ እስቲን በየ ስለ ኩራዝም በእንጨት ነው የምንጠቀመው ኩራዝም ለጊዜው አለቀ ጋዙ አሁን ያው አልባሳቱ ብዙ ነው እንደዚህ ሲያገለባብጥ የሆነ ነገር እሱ በታሪኩ አሁን ወጋለ ወግሲ ለሳት እንደሆነ ነገር አበራ ይሄ ልጅ እጁ መቀጥቀጥ ጀመረ ተንቀጠቀጠ እማዬ የሆነ ነገር አበራብኝ በልበል እንግዳ እሱ ይሆናል በልተው ስለው ይሄ ልጅ እማዬ ልታስገደኝ ነው ምን ሊሆን እኔ ሂጄስ ይቃው ሳጥኑ ያለበት ሂጄ ተደፋና እጄ ምን ሊሆን እንዴት አርጌ እህል በልቼ ውሃ ጠጥቼ እንዴት መጨረሻውን ሳላውቅ እንዴት ሆናለሁ ብዬ አለቀስኩ ከዛ በኋላ እሱም አድሮ በማግስቱ መጣ እኔ ይሄንን ነገር ይሄና እኔ ስናውቅ አልነገርኩም እንዴት ብለሽ እንዴ ልታረጊ ሁሉ ጊዜ ተጠራጠረ ያለሽ ብሎ ምን ጊዜ የሚቆጣል ይሄንን ልታረጊ ይቻልሽለኛል ወይ ፈርችስ ዝማል ያው ሁሉ ጊዜ ያለቅሳለሁ ሁሉ ጊዜ ያለቅሳለሁ በተደጋጋሚ እስከ 7 ጊዜ ነው እኔ በደረስኩበት እስከ 7 ጊዜ ተሰብሯል ይሄ ቤተክርስቲያን 7 ጊዜ ተሰብሯል በሰባቱም ጊዜ ግን ይሄን አክል የረባ ጥቃት የደረሰ ነገር የለም እሱ ራሱ ቅዱስ ሚካኤል በራሱ ኃይል ነው ሁለት ተሰብሮ የሆነ ጊዜ ምንጣፎችና የውስን ነገሮች ነው የተወሰዱት መንበር ሁሉ ተሰብሮ ጽላቱ የተቀመጠበት መንበር ሁሉ ተሰብሮ ግን ምንም እንዳልተነካ ነው በራሳቸው ጊዜ ግማሻቸው
ደማቸው ፈሶ ምን ብሎ ነው የወጡት ጩቤ ብዙ ነገር ይዘው መተው ያ የመጣውን ሰው እናርዳለን በሚል ያው ጩቤ ሁሉ ይዘው መተው ያልተሳካላቸው ሁኔታ ነው እስከ መጋረጃ አልባሳትን በሙሉ ውጪ ላይ አውጥተው ሁሉ ረብረበው ምንም ነገር ሳይወስዱ እንትን ያለበት ጊዜ ያለ አንድ ማነሳው ይሄን ነው ሁለተኛ ደግሞ ያው ፋዘር ያው ለብቻው እየኖረ ያለ ብዙ ታምራቶችን አድርጓል ቤት ውስጥም አንዳንድ ጊዜ እንደ መብራት የሚበራበት ሰዓት ነበር ቤት ውስጥም ደግሞ እጣን የሚጨስበት ሁኔታ ነበር ይሄ ትልቁ ገል ነው አንድ ደግሞ እዚህ በ90 እዚህ ጋር ተሰብሯል በ93 ዓመተ ምህረት ተሰብሮ መጨረሻ ላይ ማለት ነው በደርግ አንድ ጊዜ በአዲክ 3 ጊዜ ነው የቤተ ክርስቲያን የተሰበረው መጨረሻ ላይ ያው ቀደም እህቶቼና ወንድሞቼ አንዳንድ ነገሮችን ለመግለጽ ሞክረዋል ስለዚህ እዛ ቦታ ላይም ትልቅ እንደነሱ እንደገለጹት የማይካድ ሐሰት የሌለበት ትልቅ ታምራትን አድርጓል እዚህ ቦታ ላይ ደግሞ ያው ክርስቲያኖች የሉም አንድ ክርስቲያን አንድ አባታችን መላከመዊ አንድ ጽላት የሚካኤል ጽላት እንዳለ ነው እኛ መገንዘብ መቻል አለብን ሌላ ሰው እንደሌለ ነው 10 ሳንቲም ከዛ በኋላ